አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ቤተሰቦቻችን? በአዲስ ነገር መተናል። የሱመያና የሰይድ ጉዳይ እንግዲህ ከጊዜ ወደ ጊዜ በጣም እየተባባሰ መጥቷል። ለማንኛውም ዛሬ እንግዲህ ሱመያ ሰይድን ቢሮ መጥቼ አገናኙኝ ብላ ነበረ። እንግዲህ ቢሮ የመጣችበት ወይም አንድ ቦታ እየተጠራችበት ምክንያት አፓርታማ ለመግዛት ወይም ለማስተዋወቅ ነው። እንግዲህ ሰይድና አዩንና ሱመያን አንድ አፓርታማ ውስጥ ቤት ገዝቶ ለማኖር አላማ አለው። ሱመያ ግን በዚህ በኩል እንደዛ አይሆንም የሚል መልእክት እያስተላለፈች ነው ማለት ነው። እሱ ሊሆንም አይችልም። በእርግጥ በሱናው መሰረት እንግዲህ ከተስማሙለትና ፈቃደኛ ከሆኑ አንድ ፍሎር ላይ ማስቀመጡ ለሱ የተሻለ የጉልበት መቀነስ ነው የሚሆነው ማለት ነው። ሰየው በርታ፣ እንግዲህ ሰየው በርታ እንላለን። ሱመያ በጣም ጀግና ናት። ልጆቿን ሰብስባ እያሳደገች ነው። ግን ብዙዎቻችን የምንሸወደው ነገር በጣም ግራ ይገባኛል። እነሱ እየሰሩ ያሉት ድራማ ነው። ነገር ግን ብዙዎቻችን እውነተኛ ታሪክ አስመስለን በጣም የምናራግብና የማይሆን ነገር የምናደርጋለን። ብንጠነቀቅ መልካም ነው። መልካም እድል ብያለሁኝ። እወዳችኋለሁ። ቀጥሉ። አሪፍ ጊዜ ነው። ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በተመሳሳይ ፕሮግራም ተመልሰን እንመጣለን። ባይ ባይ።